በቤተሰብ ወይም በሰፈር በአካባቢ በዘመዳችን ውስጥ አስቸጋሪ፣ ረባሽ፣ ሰው የማይሰማ፣ ትምህርት የማይወድ፣ ብዙ ጊዜ የሚጣላ፣ ሁሉም ሰው ኮምፕሌን የሚያቀርብበትና ችግር የማያጣው ልጅ አለ አይደለም? ይህ ልጅ ብዙ ጊዜ ጎርምሷል፣ ተበላሽቷል፣ ሰው አይሰማም፣ አይታዘዝም ብለን ስም እንሰጠዋለን። አስተማሪም ቢሆን አያዳምጠኝም፣ አይከታተልም፣ ክፍል ውስጥ ይረብሻል፣ ይጣላል ብሎ ክስ ሊያቀርብበት ይችላል። የሰፈር ጓደኞቹ ጋር ብዙ ጊዜ ሊጣላ፣ ላይግባባ፣ ከእህት ከወንድሞቹ ጋር ላይግባባ ይችላል። ከቤተሰብ ከወላጆቹ ጋር መግባባት ሊያቅተው ይችላል። ይህ ልጅ በተደጋጋሚ እርሳስ፣ ደብተር፣ እስክሪብቶ፣ ኮዳ፣ ምሳቃ ሊጥል፣ ልብሱ ሊጥል ይችላል። በጣም ነገራቶችን ይረሳል። የሆነ ነገር አድርግ ብላችሁትም በደንብ ስለማያዳምጥ ላያደርገው ይችላል። አይታዘዝም የምንለው ማለት ነው። እና እያወራችሁት፣ እየመከራችሁት፣ እያስጠናችሁት ሀሳቡ ሊሰረቅ ይችላል። በአጭሩ ኦድ ወይም ደግሞ ለየት ያለ ወይም አስቸጋሪ የሚባል ልጅ ይኖራል። እና እነዚህ ልጆች ሁልጊዜም አስቸጋሪ ሆነው፣ ረባሽ ሆነው፣ መጥፎ ልጆች ሆነው፣ ተበላሽተው መጥፎ ጓደኛ ይዘው ላይሆን ይችላል። ኦፍኮርስ የባህሪ መበላሸት የሚባል ነገር አለ። እሱ ሊሆን ይችላል፣ ግን ደግሞ ላይሆንም ይችላል። ይህ ነገር ፈልገው ያላመጡት ነገር እና ከነሱ ቁጥጥር ውጪ የሆነ የባህሪ ችግር ሳይሆን ሲቀር ምን እንለዋለን? ኤዲኤችዲ እንለዋለን። እና ኤዲኤችዲ በሶስት ይከፈላል። ኢንአተንቲቭ፣ ሃይፐር አክቲቭ እና ኮምባይንድ ይባላል። አሁን የኤዲኤችዲ ምልክቶችን እናያለን። ምናልባት እነዚህ ምልክቶች ልጆቻችን ላይ ወይም ህፃናት ላይ ወይም ልጆች ላይ ወጣቶች ላይ የምናየው ከሆነ ምናልባት ኤዲኤችዲ ሊሆን ይችላል። we will give them a break። ይህንን ካየን በኋላ ሰላም እንሰጣቸዋለን በመጀመሪያ ነገር ማለት ነው። እና ኢንአተንቲቭ ኤዲኤችዲ የሚባለው ወይም ደግሞ ሀሳብን መሰብሰብ የማይችሉ ልጆች፣ እነዚህ ልጆች ምንድን ናቸው? ስናስጠናቸው አይሰሙም፣ ኦር ትዕዛዝ አይሰሙም፣ ኦር ምክር አይሰሙም። ጀስት ሀሳባቸው በጣም የተሰረቀ ነው። አስተማሪ ላይ ያዳምጡ ይችላሉ፣ ላያጠኑ፣ የቤት ስራ መስራት ላይ በጣም ሀሳባቸው ስለሚሰረቅ ጎበዝ ላይሆኑ ይችላሉ። እና ይሄ ጌም ላይ፣ ቲቪ ላይ፣ ስልክ ላይ አሁን ደግሞ በጣም ፎከስድ ናቸው። ኢንትረስት ምንድን ነው ይሄ ፍላጎታቸው በሆነ ነገር ላይ ኦፍኮርስ አቴንሽናቸው ወይም ሀሳባቸው ይሰበሰባል። ግን ይሄ ኖርማሊ ደባሪ ወይም ቦሪንግ የምንለው ነገር ላይ ጥናት፣ ትምህርት፣ ረጅም ሰዓት መቀመጥ፣ ቦሪንግ የሆኑ ወይም ደግሞ የእነሱን ኢንትረስት የማይስብ ነገራት ላይ ሀሳባቸው በጣም የመሰረቅና ያለማዳመጥ ችግር ይታይባቸዋል። ሃይፐርአክቲቭ ወይም ኢምፐልሲቭ የምንላቸው ደግሞ በጣም ኃይለኞች ናቸው። ተደበዳቢ፣ ስሜታዊ ሊሆኑ ይችላሉ። አርፈው አይቀመጡም። በጣም ሊንቀሸቀሹ ይችላሉ። ፍጥን ይላሉ። በቃ እንደዚህ ክፍል ውስጥ አብረው አርፈው አይቀመጡም። ይረብሻሉ፣ ይወጣሉ፣ ይገባሉ። ቤት ውስጥም ሆናችሁ በጣም በቃ ግርግር የሚፈጥሩ ግርግር የሆኑ ልጆች አሉ፣ ለብቻ ሆነው ማለት ነውና እቃዎች ላይ፣ ነገራቶች ላይ መንጠላጠል ሊሆን ይችላል። ከአልጋ ወደ አልጋ መዝለል። ይሄ ሁሉም የኤዲኤችዲ ምልክቶች ሁሉም ልጆች ላይ ያለ ሲሆን በምን እንደምንለየው ግን ለማየት እንሞክራለን። እና ኢንአተንቲቭ ወይም ኢምፐልሲቭ የምንላቸው ደግሞ እነዚህ ቀልቃላ የሆኑ ቀዥቃዣ፣ አርፈው ለረጅም ሰዓት መቀመጥ የማይወዱ ልጆች፣ ኃይለኛ ወይም ቀልቃላ በቃ የምንላቸው ልጆች ደግሞ ሃይፐር አክቲቪቲ ወይም ኢምፐልሲቪቲ የሚታይባቸው ናቸው። ሶስተኛው ታይፕ ደግሞ ሁለቱም ያለባቸው፣ ሀሳባቸውንም መሰብሰብ አይችሉም፣ ከእንደገና ደግሞ ፍጥን ይላሉ፣ ይንቀዠቀዣሉ ማለት ነው። ኢንአተንቲቪቲ ብቻ ያለባቸው ልጆች ሀሳባቸው ቢሰረቅም መንቀልቀል፣ መንቀዥቀዥ ላናይባቸው እንችላለን። እንዲሁም ደግሞ ሀሳባቸው መሰብሰብ የሚችሉ ግን ውስጣቸው በቃ የሆነው ፍጥን ያሉ ልጆች ሊሆኑ ይችላሉ። ሌሎቹ ደግሞ ሁለቱንም የያዙ ልጆች ደግሞ አሉ ማለት ነው። እና ለምዶ ስለዚህ የምናወራው በመጀመሪያ ነገር ወላጆች ልጆቻቸውን አንደርስታንድ እንዲያደርጉ የባህሪ ችግር እንዳልሆነ፣ ይህ ነገር ፈልገውት መቆጣጠር እየቻሉት የሚያደርጉት ነገር እንዳልሆነና ከአቅማቸው በላይ እንደሆነ፣ እንዲሁም ደግሞ ልጅ ስለሆኑ ብቻ ሳይሆን እነዚህ ባህሪያት ትላልቅ ሰው ላይ የ20 ዓመት የ30 ዓመት የ40 ዓመት ሰዎችም ላይ የሚታይ ነገር እንደሆነና በመጀመሪያ ነገር ፕሊዝ ሰላም እንድትሰጧቸው ነው። እነዚህ ልጆች ሰላም ስጧቸው፣ ፈርስት ቲንግ ማለት ነው። ጊቭ ዘም ኤ ብሬክ። እና እንዳደግንበት እኛ በመደብደብ፣ በቁጣ፣ በስድብ፣ ስም በመስጠት ከሌሎች ልጆች ጋር በማወዳደር በጉልበት የሚሆን ነገር የለም። እና በመጀመሪያ ስለ ኤዲኤችዲ ማንበብ፣ ስለ ኤዲኤችዲ አንደርስታንድ ማድረግ፣ ስለ ኤዲኤችዲ ዲስከስ ማድረግ፣ ኤዲኤችዲ ያለባቸውን ሰዎች ቪዲዮዎቻቸውን የሚያወሩትን ነገር ለማየት መሞከር፣ ከሐኪም ከባለሙያ ጋር መማከርና እነዚህ ልጆች በምን መልኩ እናግዛቸው፣ እንዴት ሰፖርት እናድርጋቸው፣ ከቁጣና ከቁንጥጫና ከዱላ ባለፈ ማህበረሰቡ የሚያሳርፍባቸው ጫና ስለሚበቃቸው አትሊስት ቤት ውስጥ ሴፍ የሆነ ስፔስ፣ ሰላማዊ የሆነ
ነገር እንዲሰማቸውና አክሰፕት እንዲደረጉ። ምናልባት እነዚህ ልጆች ጓደኛ ለማፍራት ሊቸገሩ ይችላሉ። አስተማሪዎች ፒክ ሊያደርጉባቸው ይችላሉ። ተማሪዎች ቡሊ ሊያደርጓቸው፣ ሊተናኮላቸው ይችላሉ። አስተማሪዎች ላይወዷቸው ይችላሉ። እነዚህ ልጆች ጎረቤት ስም ሊሰጣቸው ይችላል እና ዓለም ላይ ፊት ኢን ለማድረግ ከዓለም ከህዝብ ጋር ከሰው ጋር ለመግባባት ትንሽ ሊቸገሩ ስለሚችሉ ፕሊዝ ወላጆች፣ እህት ወንድሞች፣ አጎቶች፣ መምህራንም በተለይ እነዚህ ልጆች ልትረዷቸው ይገባል። ብዙ ጊዜ ፈልገውት ላይሆን ይችላል። ኢት ኩድ ቢ ADHD